ላሳይት እንደሚደረግ እኔም ወይ የታክሲ መልስ ነሽ እንዴ? የሆነ እንትን ያለ እንዳትናገር፣ ደህና ተናገር። ልረሳሽ አልቻልኩም። ሀዩ ወይ ሂጃብ ነሽ እንዴ? ልቤም በፍቅር ሸፈንሽ። ቡና ነሽ እንዴ? አይደለም ድምፅሽ ሱስ ሆነብኝ። እኔ የምልሽ ማማሪያ ማስፊያ ነሽ እንዴ? እንዳታበራው ቶ እንዳታበራው ቶ አባቴ ታክሲ መልስ ነህ እንዴ? ለምን ልረሳ አልቻልኩም። አንቺ ጤነኛ አይደለሽም እንዴ? አባት የሆነ ነገር ጥለሃል። ምን? ልቤን። አንቺ ከኔ ያመጡሽ በእናትሽ ቡና ነህ እንዴ? አይደለሁም። ያላንተ ቀኔን መጀመር አቃተኝ። ኬት ነው የምታመጫቸው? አባት አዳራሹ ቤቱ ጋር ነው። የምን አዳራሽ? የልቤን አዳራሽ መኖሪያ አድርጎታል ወይስ የምሩ ነው ወይ ይቀልድ? ኧረ በእናትሽ አንቺ ልጅ ዞር በይልኝ። ይቅርታ ሳይህ ግን የሆነን ሰው ትመስላለህ። ማንን? የወደፊት ባሌን። ኡፍ የባንክ ብድር ነህ እንዴ? ኧረ አይደለሁም። ፍላጎቴ ቀን በቀን እየጨመረ ነው። አንቺ ስራ የለሽም እንዴ? እኔ አምላክ በስደዋት ጀምር አይደለም ተነጠሽብኝ። ጆጆ እሺ ወይ አስተምሬዋለሁ ነበር ስትል የነበረው? አይ የራሱን ነው ያቀረበው። የኔማ ከዚህ የተሻለ ነው። እስቲ በለው። ፌንጣነሽ እንዴ? አይደለም ልቤን አናፈጥሽ። አሳቂ አንተ አንድ የመጨረሻ ልበልሽ። አንዬ ይሄ በጣም ቆንጆ ነው። ስሚኛ አትኮሳተርብኝ። አለመግደለኝ ምን ይሆኝ ነው? ባይደውይ ትገይኛለሽ በኋላ ብቻ ናገላል ደደነ ነው አምኜ ደግሞ ስሚ አንዬ ማንቆርቆሪያ ነሽ እንዴ? አይደለም ልቤ ላይ ምን ማንቆርቆሪያ እንዳትለኝ በእናትህ። አይደለም ቁር አለሽ። ናቲ እሱ ነው ያለኝ። ይተይሻል ብዙ ይተይሻል። አጠገብ እሱ ነው ያለኝ። እኔ አይደለሁም። እንደዚህ ብሎ አስተማረ። ይኸው ጻፍ ብሎኝ ሊያዋርደኝ፣ በአንቺ ሊያዋርደኝ። ታዩ ዶክተር አንተን ያስተማርከው? አይ እኔ እንደዚህ አልነበረም አክቹሊ ያስተማርኩት። ያው በራሱ የጨመረውም ነገር አለ፣ ግን አንዳንድ ነገሮቹ የኔ ናቸው። እስቲ ይበሉ ኦሪጂናሉን እስቲ። እሺ ማንቆርቆሪያ ነሽ እንዴ? ኧረ አይደለሁም። ልቤን አንቆረቆርሽ። ናቲ ትንሽ ተሳሳትኩ መሰለኝ። ቅርታ በጣም እኔ ቅርታሽ እንዴት በሌላ ነገር አይደለም። ባይደዊ ይቅርታሽ ስማኝ፣ ተረጋጋ። ይቅርታሽ ስማኝ፣ ሰከን በል። እኔ ለአሁኑ አይደለም ለትላንትና አይደለም ያልኩ ጭራሽ። ስማኝ አሁን ጆጆን አንተን ያስተማርከው ብዬ ካንተ የባሰ ነገር ስላለ ነው። ቅድም ስለሳኩብህ ነው። ጀማሪ ነው ልጁ እና ባንትን ባንለው
ሞር አንዳንድ ሀሳቦች አሉ። እኔ አሁን እዚህ ጋር ፒካፕ ላይ የእሱ ትንሽ ጎሸጥ ስላሉ እና ከባህል ወጣ ስላሉ ነው እንጂ እኔ ዋናው የፒካፕ ላይን አቅራቢና ሻጭ አይደለሁም። ይህን ታውቁልኝ በአክብሮት እጠይቃለሁ። ጀማሪ ነው እሱ። ሞር የወንድን ቴስቴስትሮን ነው የሚያበዛው። የወንድን ቴስቴስትሮን እና ጎሸጥ ያሉ የተለያዩ ወንዶችን በእንትን ላይ ማለት የምቀንስ ሰው ነኝ እንጂ እንደዚህ ነገር ላይ ብዙም ፕሮፌሽን አይደለም። አንዳንዴ አላቅምም ማለት ቆንጆ እንደሆነ ተማሩ በሲልሽ። በጣም ጥሩ ወገን መተናል፣ ለበገዝተናል። አባሪዎችም አሉ። ፒካፕ ላይን ዋን መልከኛ ነኝ ብላ ለምትኩራራ ቸካ እሙ መልከጥፉ ተብለሽ ቆመሽ ከምትቀሪ ለነፍሴ ሆነኛል ከኔ ጋር ኑሪ። አይዋ ሞከከ ነው የምትለው ሞከከ። ሁለተኛው ብዙ ፈላጊ ላላት ቸካ ለተላቲ ሆ ኦንጂት ደንባራ ፍቅረኛ ምን ይሰራልሻል? አንዳኔ ሸበላ ጀግና ይሻልሻል። ሻፉ ነው የምትለው ሻፉ። and the last one ለግቢ አስተማሪ ግሬዴ ኤ ሆኖ በጣም እንዳደንቅሽ ሰርቼ እንድበላ ዲዮል ለበጨቀሽ አባት ኤሌክትሪክ ነህ እንዴ? ለምን ልቤን ነዘርከው? አንቺ አምሻል። ወይኔ የዛሬው ሙቀት ደግሞ ይለያል። እንዴት? ሁለት ፀሐይ ስለወጣ። አንቺ ጤነኛ አይደለሽም እንዴ? ይቅርታ ሰው አለ እንዴ? አዎ ምን ነው? ዊ ሶሪ መልአክ አላልኩም። ኧረ በእናትሽ አንቺ ልጅ ሂጂልኝ። አባት እንቅልፍ ነህ እንዴ? ኧረ አይደለሁም። አንተን ሳስብ እኮ እረፍቴን አገኛለሁ። እቺ አማታል እንዴ? ትኖር ነህ እንዴ? አይደለሁም። ህይወቴን እኮ አጣፈጥከው። አባት ይቅርታ ስላስቆምኩ፣ ግን ሁሌ እንደዚህ ነህ እንዴ? እንዴት እንደዚህ ዘናጭ? ኧረ በእናትሽ አንቺ ልጅ ዞር በይልኝ። የኔ እናት ፈረስ ነሽ እንዴ? ልጋልብሽ? ውበት ወንጀል ቢሆን ኖሮ እድሜ ልክ ነበር የሚፈረድብሽ። እኔ የምልሽ እኔ ቆንጆ ሀተት ነሽ እንዴ? ልቆጣጠርሽ አልቻልኩም። እኔ የምልሽ እኔ ቆንጆ በግ ነሽ እንዴ? ልቤን እኮ ጋትሽው። የኔ ቆንጆ አንቺ ስስቂ ስልኬ ቻርጅ ያደርጋል። አባት ተራራ ነህ እንዴ? ኧረ አይደለሁም። ፍቅርህ አልገፋ አለኝ። ኧረ ስለፈጠርሽ ብር ነህ እንዴ? አይ በጣም አስፈለከኝ። ማን ነው ቆይ እዚህ ያመጣሽ? ኢትዮ ቴሌኮም ነህ እንዴ? ኧረ በእናትሽ አይደለሁም። ልቤን በላኸው። ኧረ እቺ ልጅ የሚገላግለኝ ጠፋ። ነዳጅ ነህ እንዴ? ለምን? በጣም አስጠበቅከኝ። እሺ እኔ ወዴት ልሂድ? መብረቅ ነህ እንዴ? አይደለሁም። ሳይህ ክው አልኩኝ። ኧረ ህይወቴን ልኑርበት። አንቺ ልጅ በቃ ሂጂልኝ። መቼም አንተ እሳት አይደለም፣ እሳት አይደለም፣ ውሃ ነኝ። ለዛ ነው ልቤን ያራስከው። ቴንኪው ሰው ሲመጣ ተሳክቷል። ሜሲ ነሽ እንዴ? አይደለም እናንተ በግራግርሽ አንደባለልሽ። አገማው ሜሲ ነህ እንዴ? ኧረ አይደለም። ጭማሪ ደቂቃ በጭራሽ አትሰጥም። ኢየሱስ ስም አልገባውም። እኔ እንደውም ከአንተ ጋር ነው። ከአንተ ጋር ምንም አልሰረዛዘርም። እሄዳለሁ ጆጆ ጋር አገማው። ይሄን የመሰለ እንትን እውነት ፒካፕ ላይን ከጨረቃ ጋር ተመልሰናል ወገን። ፒካፕ ላይን ዋን ለምን አይነት ቸክው ረዘም ብላ አጠርላለች። ቸከስ እጇን ግጥም አድርገህ ትይዝና ማለት ነው ሌባ 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 ብለህ ታቀልጠዋለህ። ከዛ ሰው ሁሉ ሲሰበሰብ ቀልቤን ወስደው ነው። እንዳትፈራ ነው የምልህ። ሁለተኛው ይሄኛው ድፍረት ይጠይቃል። ለምን አይነት ቸካ? ወጠርላለች። ቀንጀ ለቀንጀ ቸከስ አጠገቧ ትሄድና ማለት ነው እሙ አህያ ነሽ እንዴ ትላታለህ። እንዴ ዶንኪ አህያ ነሽ ወይ እንዴት ስትለ ማለት ነው ፍቅርሽ ልቤን ረገጣው። ዋው ይሰራል ሙካከ ነው የምትለው። and the last one ለሃይ ስኩል ተማሪ
ፈተናው ጥናቱ ዋዛ ከሚያደርግሽ እንገናኝና ስሙዚ ልጋብዘሽ። ሞከክ ነው የምትለው ሞከክ። ቆንጂት ወይ እኔ የምልሽ ኬክ ለመጋገር ስንት ሰዓት ይፈጃል? ቢበዛ 1 ሰዓት። 1 ሰዓት እና አንቺን የመሰለች ቆንጆ እንዴት 9 ወር ፈጀሽ ልልሽ ነው። አልተመቸሽም? የኔ ቆንጆ የኔ ኬክ እና ስልክ ምናምን ነገር እንደዋውል እሙዬ 0949 ወገን መተናል። አባሬም አለ መተናል ነው የምንላችሁ። ፒካፕ ላይን 1 ለቆንጆ ቸከስ። ቆንጂት ከርቀት አንቺን ሳይ ፍቅርሽ ልቤን አዶናይ ይሰራል። ይመጣል ያው ፍቅርሽ ልቤን መጥቶ ነው ይመጣል ነው የምልሽ። ሁለተኛው ለሞልቃቃ ቸካ። ቆንጂት ማንጎነሽ እንዴ ተጨማለቅሽ አይዋ የሆነ ፒካፕ ላይ and the last one ትግርኛ ተናጋሪ ታይክ ኮነልኪ ታይት ኮነለይ በዛ ዙሪያ ነው መሆን ያለበት። ፍቅሬ ማአራይ ናይ ክልተ ወር ገዛ ክራይ ከፍለል ክዶ አው ልክፈሎ የ2 ወር ቤት ክራዩን ነው ክፈል ነው የምትለው ሙከከ ነው የምትለው ሙከክ